ቅድም ፕሮፌት ሲናገር ድሮ እዚህ ከጥቂት ዓመታት በፊት ማንም ብዙ ሰው አልነበረም፣ ይድኔና ይሴ ይመጡ ነበር አላለ። በዛ ጊዜ እውነት ለመናገር እኛ ራሱ 40 እና 50 ሰው ማገልገል በጣም ብዙ ሰው ማገልገል እውነቴን ነው። የኛ ትህትና እንዳይመስላችሁ ብዬ ነው። ለምንድን ነው ያልኳችሁ? እኔ ይድኔ የአዲስ አበባ ልጅ ነው። እኔ ከናዝሬት ነው የመጣሁት። እኔ በ19 ዓመቴ ለአገልግሎት እዚህ ከተማ ገብቻለሁ። 19 ዓመቴ ላይ ወላጅ የለም ቤተሰብ የለም፣ መጥቼ ቤት ተከራይቼ እኖራለሁ ለአገልግሎት። መጽሐፍ ቅዱስ ሲናገር እኮ ወንድሞቹ ዮሴፍን ረሱት አይደል? ሲያገኙት ረሱት። እሱ እንጂ ያወቃቸው እነሱ እኮ እሱን አላወቁት። አሁን ለአንዳንድ ሰው ታሪካችንን ብንናገር ይረሳናል። አንተ ያን የዛሬ 7 ዓመት ምናምን ይረሳናል። አንድ ነገር ልነግራችሁ እኮ ነው። ፕሮፌት ቅድም ሲናገር አንድ ነገር ትዝ አለኝ። እግዚአብሔር ሞገስ ባያደርግ ኖሮ፣ እግዚአብሔር ሞገስ ባይሰጠን ኖሮ፣ ሞገስ ማለት እኮ በተቃራኒ ሰው ፊት ሌላ ሆኖ መታየት ማለት ነው። ሌላ ነገር አይደለም። 5 በጎች አሉ። ያንተን በግ ሊገዛ ሲመጣ ሰውየው ላይ ነው ሞገሱ የሚፈሰው እኮ። ይሄኛው ይሻላል ይላል። ይሄ ማለት እኮ ነው ሞገስ ማለት። በሚያያችሁ ሰው ላይ ተጽዕኖ መፍጠር አይደል? በቃ አሁን አጠገባችሁ ያለውን ሰው በውርደቴ ፈንታ ክብር አሳየኝ፣ ሞገሴ ሆኖኝ ወንድሞቼ ማል ዘይት ቀብቶኝ፣ ሞገሴ ሆኖኝ የሄደው ምርኮ ተመለሰልኝ፣ ሞገሴ ሆኖኝ ሐዘኔ በደስታ ተቀየረልኝ፣ ሞገሴ ሆኖኝ በጠላቴ ፊት ከፍ ከፍ አድርጎ አደረገልኝ ሁሉን ለበጎ። ይጨመርለት ይምጣ በገና ድንቅ ያረገን። ማሰብሰብ የሚችል ከሙዚቃው ጋር ዝቅ ብሎ እየተከተልኩት አለዳዬን የሰጠሁት መቼ አሳፈረኝ፣ ጠላቴ ፊት ነው ያከበረኝ። እየተከተልኩት ልጅነቴን የሰጠሁት መቼ አሳፈረኝ። አንድ ሰው እየዘለለ ከነጋ ሞገሴ ነው ሞገሴ፣ ሞገሴ ነው ሞገሴ፣ ሞገሴ ነው ሞገሴ፣ ሞገሴ ነው ዝቅበልና ድገምና እየተከተልኩት ልጅነቴን የሰጠሁት መቼ አሳፈረኝ፣ ጠላቴ ፊት ነው ያከበረኝ። እየተከተልኩት ልጅነቴን የሰጠሁት መቼ ሜዳ ጣለኝ፣ ጠላቴ ፊት ነው ያከበረኝ። እጅሽን ከፍ አድርጊና ሞገሴ ሞገሴ ነው ሞገሴ፣ ሞገሴ ነው ሞገሴ፣ ሞገሴ ነው ሞገሴ፣ ሞገሴ